ልጆቻችን ባስታጠቁት መሳሪያ ነው እየሞትን ያለነው ሲሉ የመካነ ሰላም ከተማ ነዋሪዎች ተናገሩ። ሐሳባቸውን ለነጃሽ ቲቪ የገለጹት የመካነ ሰላም ከተማ ሙስሊሞች በማወቅም ሆነ ባለማወቅ በተለያዩ ጊዜያት በሙስሊሞችና በእስላማዊ ተቋማት ላይ ጥቃት የሚፈጽሙትን ታጣቂዎች የሚያስታጥቁት የራሳችን ልጆች መሆናቸው ያሳዝናል ብለዋል። ልጆቻችን ባለማወቅ ታጣቂዎች በዘረጓቸው የገንዘብ መሰብሰቢያ መረቦች ውስጥ እንዳይገቡ መልእክታችንን አድርሱልን ያሉት የመካነ ሰላም ከተማ ሙስሊሞችን በጥላቸው የሚገልን ቡድን በገንዘባቸው ከመደገፍ ተቆጥበው ከሀገር በወጡበት ዓላማ ላይ ብቻ ትኩረት እንዲያደርጉ ጠይቀዋል። የአካባቢው ነዋሪዎች በውጭ ሀገራት የሚኖሩ ኢትዮጵያውያን በሃይማኖት ግጭት ለመቀስቀስ ለሚሰሩ ታጣቂዎች የገንዘብ ድጋፍ ከማድረግ እንዲቆጠቡም እንዲሁ አሳስበዋል። ህዝቡ እየታገልን ነው የሚለው ታጣቂዎቹ የዲያስፖራውን ማህበረሰብ ለመበዝበዝ የሚጠቀሙበት የማጭበርበሪያ ስልት ነው ሲሉም አክለዋል። በሀገር ውስጥም ቢሆን በተለይም በአማራ ክልል የሚገኙ ወጣቶች ቤተሰቦቻቸውን የሚገድል ታጣቂ ቡድን ከመደገፍ እንዲቆጠቡም አስጠንቅቀዋል። ነዋሪዎቹ ወጣቶች ማህበረሰቡን ከሚጎዱ ተግባራት እንዲርቁና ለህይወታቸውም ሆነ ለቤተሰቦቻቸው ብሎም ለሀገራቸው በሚጠቅም ተግባር ላይ እንዲሰማሩ ጠይቀዋል።